ስለምታበረታቱኝም የዛሬ ቪዲዮ እንዳያችሁ ነው። ድምቅ ብሎ ሞቅ ደመቅ ብሎ አሸብርቃ ይዛልን መታለች ነፃነት ማለት ነው። ነፃነት እንኳን ደስ አለሽ በድጋሚ ደስታችን ነው። እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ። የዛሬ ዓመት ደግሞ ወልዶ ለመሳም ያብቃሽ ማለት ነው። የኛ መልካም እህት፣ የኛ አስተማሪ፣ የኛ እንቁ፣ የኛ ጀግና ሴት ማለት ነው። ከምር በጣም እድለኛ ናት ናፂ ማለት ነው። በዚህ ዘመን ሰው በባህሉ መጋባት ትተው በዘመናዊ እየተከተለ በሄደበት ወቅት ማለት ነው። እሷ ግን ይህ እንደምታዩት በባህላዊ በሀገሯ ባህል አሸብርቃ አድምቃ እንደዚህ ሆና መታለናለች ማለት ነው። ከምር እናመሰግነሻለን። ክበርልን የኛ ጀግና ማለት ነው። ምክንያቱም በቤተሰብ ማዳር፣ በጎረቤት በዘመድ መሀል መዳር መታደል ነው ማለት ነው። ለዛውም የዘመናዊን ሳይሆን በባህላዊ መንገድ እንደዚህ አሸብርቃ በመምጣቷ በጣም ደስ ይላል። የኛ መልካም እናመሰግነሻለን። ክበርልን። መጪውን ደግሞ እንግዲህ ልጅሽን ይዘሽ እንድትመጪ እንጠብቃለን በጉጉት ማለት ነው። ዛሬ እንዳማረብሽ እንደዚህ እንዳማረባችሁ እስከ መጨረሻችሁንም ድረስ አላህ ሱብሓነሁ ወተዓላ ያሳምርላችሁ። ምክንያቱም መጨረሻ ሲያምር ነው የሰው ልጅ ደስ የሚለው። ሁላችሁም እስቲ ዱዓ አድርጉላቸው፣ ጸሎት አድርጉላቸው። ደግሞ ማሻ አላህ በሉ። ምክንያቱም እንደዚህ የሰው አይነ ዶሮ አይደለም። ከምረሳ ዘነቸኝ ማለት ነው። የኛ ሀበሻ አብዛኛው ጊዜ ማሻአላህ ቢሎ አያልፉም ማለት ነው። ስለዚህ እስቲ ማሻአላህ በሉላቸው ለሙሽሮቹ ማለት ነው። ትዳራቸውን ያማረ የሰመረ ያደርግላቸው። የዛሬው ለእኛ እንደዚህ አስውቦ አሳይቶናል። አላህ ውብ ሆነው ምሳሌ ሆነው ልጅ ደግሞ ሰጥቷቸው ይዘው እንዲመጡ እንጠብቃለን። ግን ማሻአላህ ባህሉ በሀገር ባህል እንደዚህ በቃ አይደል? እኔ እንጃ በጣም ደስ ብሎኛልና ሁሉም ነገር በጣም ያማረ ማራኪ ሰርግ ነበር። መጨረሻሽንም ጭምር ያሳምረልሽ ማለት ነው የኛ መልካም እህት። ይህ መልካም ምኞቴ ነው። ግን አሁን ቪዲዮውን ካያችሁ ማሻአላህ ባሉላት እንደዚህ መታደል ነው። በአባት እናቶች በአያቶች መመረቅ በእነሱ መሀል ሆኖ እንደዚህ ከባል ጋር መምጣት መታደል ነውና በጣም ደስ ይላል። እናመሰግነሻለን። ግን ሳትጋቡ ተጋባን ብላችሁ ሳትጋቡ አረገዝን ብላችሁ ውሸትን ይዛችሁ ለምትመጡ ከነዚህ ተማሩ። መጋባት ካለባችሁ በስነ ስርዓቱ ተጋቡ። ግን ውሸትን እየቀጠፋችሁ ትውልድን አታበላሹ እላለሁ። ነጽዬ የኛ አስተማሪ፣ የኛ እንቁ፣ የኛ የዘመኑ ጀግና ሴት ትዳርሽን አላህ ሱብሓነሁ ወተዓላ ይባርክልሽ እላለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ባላችሁበት ዓለም ዳርቻ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችንም ሰላም ትሆን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።